ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንዴት አመሻችሁ? እንኳን ለአቡነ ገብረ መንፈስ ቅዱስ ዓመታዊ በዓል በሰላም አደረሳችሁ እያልን እንግዲህ እንደተለመደው ውሃችን ልናጠጣ ወጥተናል። እዚህ ጋር አሁን ውሃ ለማጠጣት ነው፣ እንዲሁ ውጭን ለማየት ነው እንጂ አሁን ይሄ አትክልት አሁን ጠጣ አልጠጣስ ያው ምን ይጠቅማል? እንደው ፈጠራችሁ እስኪ እንደው ግን ቀን በቀን አጠጭሉኛል ማለት ቀን በቀን አጠጣዋለሁ፣ ግን ለውጥ የለውም። ፀሐይ አቧራ ስላለ ይኸው ምን እንደሚመስል ግን ለኔ በዛው በሰበው መናፈስ ነው ብዬ እኔም ወጥቼ ግትር እና እስኪ በነካጃችሁ ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ሲያበረታቱኝ መንገድ ላይ ደግሞ መኪና ሲያልፍ እንዴት እንደምደነግጥ እንዴት እንደምፈራ ማለት ነው። አሁን እኮ ለሊት 6 ሰዓት ነው። በ6 ሰዓት ማለት በኢትዮጵያ አቆጣጠር ማለት ነው። በሳውዲ 12 ሰዓት ማለት ነው። ብቻ እግዚአብሔር ይጠብቃል ሁላችንንም። በዚህ ሰዓት እኛ ሀገራችን ቢሆን እንኳን አይደለም ወጥቶ ውሃ ማጠጣት ከግቢ ውጭ ይቅርና ቤታችንን ከፍተን በራችንን ከፍተንም አንወጣም። ልጆቹ ፊት ለፊት እየተጫወቱ ልጆቹ ፊት እያልኳቸዋለሁ። ስልኩን ፊት ለፊት ቁጭ አድርጌው ስልኩ ላይ ፍጥጥ አሉብኝ። ምን አባታቸው ይፈጣሉ ያልኩኝ እነሱ ጋር ፈጠጥ ስልባቸው ደንግጠው ፊት አሉ። እነሱ ስልክ ላይ እነሱ ላይ እንደዚህ ሲታየው እኩለ ቀን አይመስልም። እና ውዶቼ ማሮቼ እስኪ ሰብስክራይብ አርጉ፣ ሲያበረታቱኝ ላይክ በማድረግ ከተመቻችሁ ቪዲዮ ላይክ አርጉ። ወዳችኋለሁ። ባይ ገብረ መንፈስ ቅዱስ የዓለም ብርሃን ናቸው። ገብረ መንፈስ ቅዱስ የዓለም ብርሃን ናቸው። ይኸው የዘላለም